የቱ ብዛት እግዚአብሔር ወደዚህ በሰላም መጥተን ከእናንተ ጋር እንድንካፈል የእግዚአብሔር ስም ጌታ ስለረዳን የእግዚአብሔር ስም የተመሰገነ ይሁን። ጌታችን እርቅነሽ መጥታ ትጸልያለች። የመጀመሪያ መክፈቻ ጸሎት ትጸልይልናለች። ከዛ በኋላ የቀረውን ፕሮግራም እነግራቸዋለሁ። ጸልይ። ውድና ማርያም ሆንክ አምላካችን ሆይ በነገር ሁሉ ከኛ ጋር ስለሆን ክብርና ምስጋና ለስምህ ይሁን። ጌታ አባታችን ሆይ ይሄው እኛ ደካሞች በፊት ተሰብስበናል። በመንፈስ ቅዱስ ይገናኘን ዘንድ በበረከት ይጎበኘን ዘንድ እያንዳንዳችንን ህይወት ጌታ ሆይ አንተ አይተህ መርምረህ በመንፈስ ሞልተህ ወደ ላይ አይናችንን አሻቅበን ማየት እንድንችል ጌታ ሆይ አንተ ታበረታተን ዘንድ ወደ አንተ ቀርበናል። ፈቃድ ይሁን። በነገር ሁሉ አንተ ቅደም። ስለረዳህን ተባረክ። እየረዳንም እስከ ፍጻሜ ለማድረስ ቃል ስለገባህልን አንተ ተባረክ። በቃልህ መሰረት አኖረን። በመጨረሻ ዘመን ለክብርህ እንድንኖር እርዳን። የእያንዳንዳችንን ቤት አንተ ባርክ። ህይወታችንን ባርክ። ህይወታችንን ሰጥተን ለአንተ ክብር እንድንኖር እርዳን። በዚህ ጊዜ በሚደረግ ፕሮግራም ህይወታችንን ትባርክ ዘንድ መልካም ፈቃድ ይሁን። በሰላም ያውለን በልጅህ በኢየሱስ ስም አሜን። መዝሙር ከአማ ቤተሰብ አንድ መዝሙር ያቀርቡልናል። Terarai
ሁሉም ይሆናል። ጌታ አንተ ተናገር፣ አምላክ አንተ ተናገር፣ ሕይወታችን አንተ ይቀየር። በእምነት አኑረን እግዚአብሔር አንተ ከተናገር ቤታችን ሰላም ነው። አንተ ከተናገር የምታየው ፍቅር ነው። አንተ ከተናገር ልባችን አንድ ነው። ካንተ ቃል ሲወጣ ለሁሉም መልስ ነው። ጌታ አንተ ተናገር፣ አምላክ አንተ ተናገር፣ ሕይወታችን ባንተ ይቀየር። በእምነት አኑረን እግዚአብሔር ጌታ አንተ ተናገር፣ አምላክ አንተ ተናገር፣ ሕይወታችን ባንተ ይቀየር። በእምነት አኑረን እግዚአብሔር ጌታ አንተ ተናገር፣ አምላክ አንተ ተናገር፣ ሕይወታችን ባንተ ይቀየር። በእምነት አኑረን እግዚአብሔር ጌታ አንተ ተናገር፣ አምላክ አንተ ተናገር፣ ሕይወታችን ባንተ ይቀየር። በእምነት አኑረን እግዚአብሔር ህይወታችን የሚቀይር ጌታ ሲገኝ ነው። ሰላምን የምናገኘው ጌታ ሲገኝ ነው። የክርስቶስ መገኘት በጉባኤ ላይ እንዲመላለስ በመዞር እንገልጸናል። እግዚአብሔር በመካከላችን እንዳለ ይሰማናል እና በዚህ ሰዓት ደግሞ የጠዋቱን ቃል ይዛ የምትቀርብልን ፍሬ ሕይወት ትባላለች። ጌታ ይባርካችሁ። በድጋሚ እንደምን አደራችሁ? እግዚአብሔር ይመስገን። ጌታ እንዲናገረው የሚፈልግ እስኪ ማን ነው? እውነት እግዚአብሔር ይናገራል። ከመጣን ጌታን አግኝተን ከእግዚአብሔር ጋር አሳልፈን መመለስ ይሁንልን። እሺ፣ ዛሬ አጭር ጊዜ ከእናንተ ጋር የማሳልፈው አንድ ክፍል ብቻ ነው። ርዕሱን ያልኩት ወደ መርከቡ ግቡ በሚል ርዕስ ነው አጭር ጊዜ የምናሳልፈው እና መርከብን ስናስብ በጣም የሚታወቅ ፊልም አለ። ያንን የሚያውቃል? ታይታኒክ ፊልም ያየ ሰው አለ? የለም መሰለኝ። ታይታኒክ እንግዲህ መርከቧ በጣም ምንም አትሆንም ተብላ የተዘጋጀች ብዙ ሰዎችን የጫነች በውስጧ ደግሞ ብዙ የሚያስፈልጉ መጠጥ ብትሉ መጨፈሪያ ብትሉ ብዙ አይነት በቃ ቤት በሉት ሁሉ ነገር ያለበት መርከብ ነበር እና ምንም አይሆንም ተብሎ ነው የተዘጋጀው ያ መርከብ። ነገር ግን ኖህን እግዚአብሔር ሲነግረው በትክክለኛ መንገድ ያንን መርከብ እንዴት አድርጎ እንደሚሰራ ነግሮት ነበር አይደል? በጣም ስማርት በሆነ መንገድ ክርስቶስ እንግዲህ አናጺን በሉት ሁሉን ነገር የሚያውቅ አምላክ ነው። ዛሬ አናጺዎች ብዙ ነገሮችን ያደርጋሉ፣ ግን መነሻው ከየት ነው? ከላይ ነው። ሁሉ ነገር የመጣ ከላይ ነውና ምን እንደሚያደርግ ሜትሩ ሳይቀር የእንጨቱ አይነት ሳይቀር እያንዳንዱ ነገር ክርስቶስ ለኖህ ነግሮት ነበረ። ወደዛ መርከብ የሚገቡ ሰዎች ደግሞ ከጥፋት ምን የሚሉ ናቸው? የሚያመልጡ ናቸውና ያንን መርከብ ለኖህ ሲነግረው እንመለከታለን። ዛሬ መርከባችን ማለት ኢየሱስ ክርስቶስ በክርስቶስ ውስጥ የተዘጋጀልን ትልቅ መርከብ አለ እንድንገባበት፣ እንድንድንበት፣ እንድናመልጥበት፣ ከጥፋት መንገዳችን እንድናመልጥበት የተዘጋጀልን መርከብ አለ። ነገር ግን ወደዛ መርከብ ውስጥ ከገባን በኋላ ዛሬ ማለት የፈለኩት ወደዛ መርከብ ውስጥ ከገባን በኋላ
እንድንወጣ የሚያደርጉ ብዙ ነገሮች አሉ አይደል? ላይመቸን ይችላል አይደል? መርከቡ ሊከብደን ይችላል፣ ሊያስጨንቀን ይችላል፣ ሊሰለቸን ይችላል። በተለያዩ አይነት ነገሮች ከዛ መርከብ ውስጥ ልንወጣ እንችላለን። እኔ ያስቀመጥኳቸው የተወሰኑ ነጥቦች አሉ። አንደኛ ብዬ ያስቀመጥኩት በመሰልቸት እንዴት ነው ይሰለቻል? ከክርስቶስ ጋር ስንጓዝ እንሰለቻለን። እግዚአብሔር ሁሉ ጊዜም አዲስ ነው አይደል? አንዳንድ ጊዜ ግን አይሰለቻችሁም? እንደ እውነቱን እንነጋገር ከተባለ ማለት በቃ ሁሌ አንድ አይነት ነገር አይከብድም? ሁሌ አንድ አይነት ነገር የሆነ በቃ መምጣት መሄድ በቃ ዝም ብላችሁ የሆነ አንዳንድ ጊዜ ከቤተሰብም ስናመጣ ምንም ላይመስለን ይችላል። በቤተሰብ የመጣ እምነትና ራሳችን አውቀን ተመራምረን የምንደርስበት እውቀት ይለያያል አይደል? አይለያይም? በጣም ይለያያል። በቤተሰብ ካገኘን በኋላ ግን ልምድ ይሆንብናል። በቃ መምጣት ነው፣ ሰንበት ነው፣ መሄድ ነው፣ መመለስ ነው፣ መዘመር ነው፣ መልበስ ነው፣ ማገልገል ነው። በቃ ሁሉ ነገር እንዳለ ሆኖ ግን በቃ ሊያስጠላን ይችላል። ለምን? ስር ስላልሰደድ እውነተኛ መሰረት ላይ ስላልቆምን በቃ ውጭ ያስጠላል። በቃ ምን ያ ሁሉ ነገር ያው ምናምን ልንና ከዛች መርከብ ውስጥ እንወጣለን። ብዙ ወገኖች ከዛ መርከብ ውስጥ ወጥተዋል። አስጠልቷቸው፣ ሰልችቷቸው መሰረታቸው የቤተሰባቸው መሰረት ይሄ እምነት ሊሆን ይችላል። የመጡበት ነገር ያደጉበት ነገር ይሄ ሊሆን ይችላል። ነገር ግን ይወጣሉ አይደል? የሚወጡ ሰዎች አላጋጠማችሁ? በተለያየ ምክንያት ከዚህ መርከብ ውስጥ ይወጣሉ። እግዚአብሔር ይጠብቀን። እምነት በቤተሰብም ሊሆን ይችላል፣ በራሳችንም ሄደንበት ሊሆን ይችላል። ነገር ግን ከዚህ መርከብ የሚያስወጣን ነገር ሊኖረን አይገባም። ይሄ መርከብ የምንድንበት፣ የምናመልጥበት፣ ከጥፋት መንገድ የምንመለስበት፣ የዘላለም ሕይወት የምናገኝበት መርከብ ነውና በመሰልቸት በምናያቸው ነገሮች ሁሉ መድረክ ላይ በምናያቸው በአገልጋዮች በምናያቸው ሊሆን ይችላል፣ ከላይ እስከታች በወረደ ሁኔታ ሊሆን ይችላል። በምናያቸው ነገሮች ግን እጭ ብለን ከዚህ መርከብ እንዳንወጣ እግዚአብሔር ይርዳል። ከዚህ መርከብ እንዳንወጣ የምናየው ማንን ብቻ ሊሆን ይገባል? እግዚአብሔርን ብቻ። የመርከቡ ባለቤት ማን ነው? እግዚአብሔር ነው። እግዚአብሔርን ካየን እሱን ከተመለከትን ወደኋላ የሚጎትተንን ነገር ሁሉ እንተዋለን። ስለዚህ ሁል ጊዜ በትጋት ወደዚህ መርከብ ውስጥ ልንመላለስ ይገባል። በመርከብ ውስጥ ሁሉ ነገር አለ። ሁሉ ነገር የሚያስፈልገን ነገር ሁሉ በዛ መርከብ ውስጥ አለ። እንዳንወጣ ግን ይህንን የሚያሰለቸውን መንፈስ እግዚአብሔር ከላያችን ላይ ያንሳልን። ዛሬም በምህረቱ ክርስቶስ ሊገናኘን ይፈልጋልና በምንም አይነት ሁኔታ ውስጥ ራሳችንን ችለን ለመውጣት እንኳን ፈልገን ቢሆን እኛ እንችላለን ብለን በራሳችን አቅም ለመጓዝ እየሄድንም እንኳን ቢሆን ክርስቶስ ግን ስንወድቅ ያነሳናል፣ እንደገና ያነሳናል። ጴጥሮስን ስንመለከት በዛ ባህር ላይ ክርስቶስን አይቶ ተራመደ አይደል? ተራመደ፣ የተወሰነ ሰዓት ተራመደ። ከዛ በኋላ ግን ወደ ስጋው ሲመለስ መስጠም ጀመረ። በዛ ሰዓት ምንድን ነው ያለው? እርዳኝ አለ አይደል? ክርስቶስ ግን ተወው እንዴ? ተመልሶ መጣ፣ እንደገና አነሳው። እግዚአብሔር ይመስገን። እኛ የምናመልከው አምላክ በድካማችን የሚስቅብን፣ አይ በቃችሁ ከዚህ በኋላማ መመለስ የለም ብሎ የምህረት በር የሚዘጋብን አምላክ አይደለም። ተጸጽተን ስንመለስ ወደ እግዚአብሔር ስንጠጋ እንደገና ከወደቅንበት ወደ ታች ከጥልቅ ወደ ውስጥ ከገባንበት ስፍራ በእጆቹ እንደገና ሊያነሳን ታማኝ አምላክ ነው። እግዚአብሔር ይመስገን። በቃ በውድቀታችን የሚስቅብን አምላክ አይደለም። ዛሬ ምን አለን? ተስፋ አለን። ወደ እግዚአብሔር ለመመለስ ወደ መርከቡ ለመጠጋት ተስፋ አለን። ያለ ክርስቶስ የምንሄድበት መንገድ ሁሉ የጥፋት መንገድ ነውና ወደዛ እንድንመለስ ወደ መርከባችን እንድንመለስ በቃኝ የሚል ነገርን ከህይወታችን እንድናስወግድ፣ በቃ አድጌያለሁ፣ ከዚህ በኋላ ቁጥጥር አያስፈልገኝም፣ በራሴ መንገድ እጓዛለሁ የምንለው ነገር ካለ እንድንቆርጠው እግዚአብሔር ይፈልጋል። ሌላው ሶስተኛው ደግሞ ከመርከቡ ውጪ ያለው ነገር ያጓጓናል። በቃ የተያዝን ይመስለናል አይደል? ብዙ ነገሮች በስራ ሊሆን ይችላል። ቅዳሜ ቀን ላይ ብዙ እንትን የለንም አይደል? አንድ ሴት ነበረች፣ ቆንጆ ስራ አገኘች፣ አድቬንቲስት ናት፣ ጥሩ ደሞዝ አለው ምናምን። ከዛ የሰንበት እኮ ባይኖር ኖሮ ስንት ነገር ማድረግ ይችል ነበር አለች። የታሰርን ይመስለናል አይደል? ሰንበት ግን ምናችን ነው? ደስታችን ነው። በብዙ አይነት ነገሮች ውስጥ ብናልፍ እንኳን ብዙ ነገሮች የያዙን እንኳን ቢመስል በክርስቶስ ግን ደስታ አለን፣ በክርስቶስ ግን ሰላም አለን። ክርስቶስን በምናይበት ጊዜ እነዛ ነገሮች ሁሉ ጠፊ እንደሆኑ ስናስብ፣ ሰማይን በምናስብበት ጊዜ እነዛ የሚያስሩን ነገሮች፣ ተስፋ ሊያስቆርጡን የመጡ ነገሮች ሁሉ ከንቱ ነገሮች ናቸውና ልባችን ወደ ውጭ ያያል፣
ውጪን ይመኛል፣ ነፃነትን ይፈልጋል። በቃ እንደፈለግን መሆንን እንፈልጋለን። እስኪ ትንሽ እንደዛ ሆኜ እንኳን ሊየው ልንልም እንችላለን። ግን ከሁሉም ወጣትም አለ አይደል? አንዳንዴ ወደ ዓለምም ሄደን ወይ ከዓለም በደንብ ሳንሆን በቤት ውስጥም ሆነን በቤቱ በደንብ ሳንተከል ከሁሉም ወጥተን የምንቀርበት ሁኔታ አለና ውጪ ያለው ነገር አያጓጓም። በእግዚአብሔር ቤት ውስጥ ያለው ነገር ሁሉ ከሁሉ የሚበልጥ ነው። እግዚአብሔር ይመስገን። ቆሮንቶስ ምዕራፍ 6 ከቁጥር 14 ያለውን እስኪ ከፍተን ብናነበው ደስ ይለኛል። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እንደዚህ ይላል፣ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመጽ ጋር ምን ተካፋይነት አለውና ብርሃንም ከጨለማ ጋር ምን ህብረት አለው ብሎ ይናገራል። በማይመች አካሄድ የምትለዋን ነገር ናት በጣም እንድትይዙልኝ የምፈልገው። በማይመች አካሄድ ከኛ ጋር እንጂ ከማያምን ሰው ጋር እንመላለሳለን አይደል? አብረን እንሆናለን፣ ብዙ ጓደኞች አሉን፣ በጣም የሚመቹን፣ በጣም የምንወዳቸው። ግን በማይመች አካሄድ፣ ከእግዚአብሔር ፍቃድ በሆነ አካሄድ፣ እግዚአብሔርን በማይሸት አካሄድ ውስጥ ግን አትመላለሱ። እንደዛ በምትሆኑበት ጊዜ ትጠፋላችሁ ነው። በቃ ከእግዚአብሔር መንገድ ትወጣላችሁ። ያ መልካም ይመስላችኋል፣ ያ ጥሩ ነገር ይመስላችኋል። ከዚያ የተነሳ ከመርከቡ ትወጣላችሁ። ስለዚህ በማይመች አካሄድ አትጠመዱ ይላል። ሲፈልገን እውነት ሲፈልገን ሲጓጓ ሲናፍቅ በቦታው እንድንገኝለት እንዳንወጣ ከደጁ ከቤቱ ካዘጋጀልን መርከብ ውስጥ እንዳንወጣ እግዚአብሔር በመንፈሱ ይርዳን። ይህንን የምንችለው በራሳችን አይደለም፣ እግዚአብሔር ሲረዳን ብቻ ነው። እግዚአብሔር ሲያግዘን ብቻ ነው እንጂ ብዙ ሰዎች በብዙ መንገድ ይሄዳሉ፣ ፍጻሜያቸው ግን የተለያየ ነው። ልክ እንደ እስራኤላውያን ለእስራኤላውያን ለሁሉም ነው ድል የተሰጠው። ወደ ከነዓን እንዲገቡ ተስፋ የተሰጣቸው ቃል የተገባላቸው ለሁሉም ነው። ማንም እንዳይጠፋ ሁሉም እንዲገቡ ነበር። ነገር ግን የገባው ስንት ሰው ነው? ስንት ሰው ነው የገባው? እዚህ ጋር ከኔ ጋር ናቸው አይደል? ስንት ሰው ነው ወደ ከነዓን የገባው? 2 ሰው ብቻ። ነገር ግን በዛ መንገድ ውስጥ የተጓዙት ግን ብዙ ነበር፣ በጣም ብዙ ሴቶች እንኳን ሳይቆጠሩ። እና ይሄ እድል የተሰጠን ለሁላችንም ነው። መጠማጠም፣ ከእግዚአብሔር ጋር ማሳለፍ፣ እሱን መፈለግ ግን በግላችን የምንወስነው ውሳኔ ነው። እኛን ግን ክርስቶስ ሲመርጠን ከነ ኮተታችን፣ ከነ ምናምናችን፣ ከነ ስንፍናችን፣ ከነ ኃጢአታችን፣ ከነ በደላችን ምን ብሎናል? ጠርቶናል። ይሄ መርከብ ወደ ዘላለማዊ ሕይወት የሚመራን ከጥፋት የሚመልሰን መርከብ ነው። ወደዚህ መርከብ ውስጥ እንድንገባ ክርስቶስ ይፈልጋል። እስቲ በእግዚአብሔር ፊት በጸሎት ሆነን እንቆያለን። ሁላችን በጸሎት መንፈስ ነው። እስኪ በዘላለማዊ ስፍራ ያለ ሁሉን ማድረግ የምትችል የዘላለም አምላክ እግዚአብሔር እናመሰግናለን። ከነ ኃጢአታችን ስለወደድከን፣ ከነ በደላችን ስለወደድከን፣ ስለተሸከምከን፣ የራስህ ስላደረግከን፣ ዛሬም ስለፈለግከን ስምህ ለዘላለም የተባረከ ይሁን። እነሆ የዘላለም አምላክ ሆይ አሁን በፊትህ አለን። የወገኖቼን ኃጢአት አንተ ይቅር በል። የኔን ኃጢአት አንተ ይቅር በል። አለማመናችንን በኢየሱስ ስም ይቅር በል። እግዚአብሔር ስንፍናችንን አንተ ይቅር በል። ድካማችንን አንተ ይቅር በል። የዘላለም አምላክ እግዚአብሔር ሆይ እናንተ ወደ እኔ ስትመጡ እኔም ወደ እናንተ እመጣለሁ ብለህ እንደተናገርክ እንደ ተስፋ ቃልህ በክርስቶስ ኢየሱስ ስም ከሕይወታችን የማይገባውን ከተት ሁሉ አንተ ጥረግልን። ማድረግ በሚገባን ነገር ሁሉ እንደግ። ይህንን ስለምታደርግ እናመሰግናለን። ዛሬም በምህረት ስለምትጎበኘን እናመሰግናለን። ዛሬም ስብስብ ቅፍ አድርገህ ስለምትይዘን ወደ ጉያ ስለምታስጠጋን እናመሰግናለን። ልዩና ድንቅ የሆንከው አምላክ ዛሬም ከኛ ጋር አለ። ተመስገን። ስትኖር ደግሞ እንድናገኝ አግዘን። ስለመጣልን ቃል እናመሰግናለን። በሰጠህን ቃል በሰጠህን ጊዜ ሁሉ ካንተ ጋር መጓዝ እንድንችል ጸጋን አብዛልን። ስለሰማን ተመስገን። ቀኑን ጊዜና ፕሮግራም ሁሉ ለክብር ተጠቀም። አግኝተህን እግዚአብሔር ሆይ ተባርከን የምንውልበት ቀን አድርግልን። ይሄ ቃል የሚያስፈልጋቸው ሁሉ ከያሉበት ይፍጠኑ። ያለነውን ሁሉ አንተ ባርከን። ስለሰማን ተመስገን። በክርስቶስ ኢየሱስ ስም መዘግየቱ ምክንያት ምንድነው? ጊዜው እስኪ ረዘመው እስኪ ለምንድነው? ጌታ የመዘግየቱ ምክንያት ምንድነው? ጊዜው እስኪ ረዘመው እስኪ ለምንድነው? የመንግስቱ መንጋ
ምንድነው? ጌታ የመዘግየቱ ምክንያት ምንድነው? ጊዜውስ የረዘመው እስኪ ለምንድነው? የመንግስቱ መንጋ እንዲጨምር ነው የቅዱሳን ቁጥር እስከሚሞላ ነው። የመንግስቱ መንጋ እንዲጨምር ነው የቅዱሳን ቁጥር እስከሚሞላ ነው። እና በመዝሙርም ተባርከናል፣ በቃልም ተባርከናል። እግዚአብሔር ባርኮናል። ከእግዚአብሔር ቤት ወጥተን እንዳንጠፋ እግዚአብሔር ይጠብቃል። የእግዚአብሔር መንፈስ በዚህ ቦታ እንዳገኘን ሁላችንን ተለውጠን መዋል እንድንችል የእግዚአብሔር ጸጋ ይርዳል እና በተዋረደ ልብ፣ በተቀደሰ ልብ፣ ትሁት በሆነ ልብ ከእግዚአብሔር ፊት እንድንቀርብ የእግዚአብሔር ቃል ይናገራል። እግዚአብሔር አባት እጅግ አድርገን እናመሰግናለን። በዚህ መሰብሰባችን በአንተ ብርታት ነው። እኛ አቅም የለን፣ ጉልበት የለም። አቅም ጉልበት አንተ የሆነ እያንዳንዳችን ጌታ በዚህ ሌሊት በዚህ ሰዓት ጌታ ሆይ በፊት እንድንሆን የአንተን ስም እንድንጠራ ጌታ ሆይ ስለረዳን ስላገዝከን እጅግ አድርገን እናመሰግናለን። ጌታ ሆይ የሌሊቱን አደራ ሰጥተን ነበር። አደራን ተቀብለ ጌታ ሆይ በአንተ ፊት ሆነን ይሄንን የተባረከውን ጌታ ጊዜውን እንድናሳልፍ ጌታ ሆይ ሰዓቱን ጊዜውን ተቆጣጥረ አየሩን ተቆጣጥረ ጌታ ሆይ ስለረዳን ስላገዝከን እጅግ አድርገን እናመሰግናለን። አሁንም ጌታ ሆይ ማታ ከጀመርነው እስካሁን ጌታ እየባረከን ስላለ እናመሰግናለን። ልትባረከን ስላለ እናመሰግናለን። አባቱ አቅም ጉልበት አንተ እንድትሆን እንለምንሃለን። ጌታ በመስቀል ስር ወድቀናል። ጌታ ሆይ ተና ሸክማችን መጥተናል። እንደመጠነው ሸክማችን ይዘን ተመልሰን እንዳንሄድ በመስቀል ስር ጌታው ሸክማችን ጌታ ሆይ አራግፈን ጌታው ተለውጠን ተቀድሰን እንድንመለስ አንተ እርዳን። ስለረዳን ስላገዝከን እናመሰግናለን። ልትረዳን ስላለ ልትባረከን ስላለ እናመሰግናለን። ሁሉ አንተ ሰውረን ጌታ በማስተዋል በጥበብ እያንዳንዳችን ነገር የምናደርጋቸው ነገር ጌታ በማስተዋል በጥበብ እንድናደርግ አንተ እርዳን። ልትባረከን ስላለ ተመስገን። በሰላም አውለን አትለየን። በኢየሱስ ስም አሜን።